የአምላካችን የእግዚአብሔር ስም የተባረከ ይሁን። ብዙ አልናገርም ግን አንድ ነገር እላለሁ። በዚህ ጸሎት ህብረት መካከል ያለውን ፍቅር አይታችሁ የእግዚአብሔርን መገኘት አይታችሁ በእውነትም እግዚአብሔር በዚህ ህብረት ይሰራል ብላችሁ በዚህ ስለተገኛችሁ እጅግ በጣም አመሰግናለሁ። ተባረኩ። አመሰግናለሁ። ከአዲስ አበባ ድረስ መጥቶ የማያውቅ ሰው ብዙዎች መኪናችሁን ትታችሁ በባስ ከሰዎች ጋር ህብረቱን ፈልጋችሁ የመጣችሁ ሁሉ ለህብረቱ ያላችሁን ፍቅር፣ ለጸሎት ያላችሁን ፍቅር በዚህ ያሳይታችኋል። ጌታ ኢየሱስ ዘመናችሁን ይባርክ። እኔ እንግዲህ ከሁላችሁ በሁሉ ማለት እችላለሁ የማንስህታችሁ ለአንዳንዶቹ ደግሞ ልጃችሁ የምሆን እግዚአብሔር እንግዲህ ምክንያት ነው ያደረገው። ምክንያት ሁኚ ሲባል እምቢ አይባልም አይደለ? ስለዚህ እኔም ተቀብያለሁ፣ እናንተም ስለተቀበላችሁኝ እጅግ በጣም አመሰግናለሁ። ይህ ህብረት ከተመሰረተ ኦልሞስት 1 ዓመት ሆኖታል። እግዚአብሔር በብዙ አግዞናል። ብዙዎቻችንን በጸሎት አበርትቶናል። ይሄ ግሩፕ የጸሎት ግሩፕ ነው። የጸሎት ብቻ አይደለም፣ በቃ እግዚአብሔር በምድሪቷ የጸሎት ሪቫይቫልን በእኛ ሊያስነሳ ጀምሯል። ሃሌሉያ! እኔ እንደዛ ነው ማምነው። በቃ እግዚአብሔር የጸሎት መሰዊያችንን እንድናድስ ፈልጓል። እኔና እናንተን ደግሞ አስነስቷል። ስሙ ይባረክ። በዘመናችን ደግሞ እናየዋለን። ይሄ ሪቫይቫል ምድርን ይወርሳል። ይሄ የጸሎት ሪቫይቫል ምድርን ይወርሳል። ያው የታምራት ሪቫይቫል አላልኩም፣ የጸሎት ሪቫይቫል፣ እግዚአብሔርን የመፈለግ ሪቫይቫል። ጸሎት ማለት እግዚአብሔርን መፈለግ ነው ወገኖቼ። እግዚአብሔርን እንድንፈልገው ፈልጓል፣ እኛም ደግሞ እንገኝለታለን። ሃሌሉያ! በዚህ ህብረት እግዚአብሔር የጀመረው ጸሎት ነው። አሁንም ይህ ጸሎት ይቀጥላል። በጌታ በኢየሱስም የብዙዎች የጸሎት አቅም ይታደሳል። አዋራችንን አራግፈን በእግዚአብሔር ፊት በክብር እንቆማለን። ሃሌሉያ! ዛሬ ይሄንን ልናገር ወዳለሁ። እግዚአብሔር የሁላችንን መሰዊያ ያድሳል። ሃሌሉያ! የኔና እናንተ መሰዊያ እግዚአብሔር ሊያድስ ዛሬ ጀምሯል። ስሙ ይባረክ። በዚህ ህብረት እንግዲህ ይሄ ህብረት ሲቋቋም ብዙ ከዚህ ህብረት ጋር ያገለገሉ ይሄ ህብረት ደግሞ እዚህ እንዲደርስ ከጎናችን የሆኑትን ሰዎች ማመስገን አለብን። ላመሰግን እወዳለሁ። እሺ፣ ለዚህ ህብረት አንደኛ ይሄ ግሩፕ እንዲቆም ያገዘን እግዚአብሔር ነው። ለሱ እንዴት ብለን ስጦታ እንስጥ? ቢኖር ለሱ ነበር አንደኛ የምሰጠው። ለሱ ግን በእጅ የሚሰጥ የለ። ሃሌሉያ! እስቲ ለዚህ ጌታ ሳይ እልል በሉና አመስግኑልኝ። እንስጠው እልልታ። ሃሌሉያ! አንተ ተቀበል። ይሄው አሽገን ላንተ እንሰጣለን። ኢየሱስ ታሽጎ ላንተ ምስጋና ይግባል። አንደኛ ረዳህን አንተ፣ አንደኛ ከሁሉ በላይ ያገዝከን አንተ። ይሄው ምስጋና ይሄው ላንተ ይሁንል። ስጦታችን ምስጋና ነው። በእጅ የማይዳሰስ በዓይን የማይታይ ምስጋና፣ እልልታ፣ አምልኮ ይሄ ላንተ ይገባል የኛ ጌታ። ሃሌሉያ! 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 ተቀመጡልኝ። ተባረኩ። በቃ ጌታ በመካከላችን ተገኝቶ ምስጋናውን ወስዷል። አሁንም አለ፣ አልሄደም፣ ተቀብሎ አልሄደም፣ በመካከላችን አለ። ስሙ ይባረክ። ሃሌሉያ! እንግዲህ ከዚህ በመቀጠል በጣም ላመሰግነው የምፈልገው እንደነገርኳችሁ የራይ ሲጀመር እኔ የ6 ወር አራስ ነበርኩና አራስ ሆኖ በዚህ ግሩፕ ማገልገል ምን ያህል ከባድ እንደሆነ እንግዲህ አራስ ሆናችሁ ሁላችሁም ስላያችሁ ታውቃላችሁ። እና በብዙ ያገዘኝ የረዳኝ ባለቤቴን፣ በጣም ውድ ባለቤቴን ላመሰግን ስለምወድ ወደዚህ ጋብዙልኝ። ባለቤቴ፣ ውዱ ባለቤቴ ታምራት ታደሰን እኛ ሚስቶች ባሎቻችን እንዲረዱን እንፈልጋለን አይደል? እውነት የሚረዱ ባሎች እግዚአብሔር ይስጣችሁ። የሰጣችሁን እግዚአብሔር እንዲረዷችሁ ያደርግላችሁ። በቃ ይሄን ነው የምለው። በእኔ ቤት ያለው ይሄ ነው። ይሄ ደግሞ ለሁላችሁም ይብዛላችሁ። ሃሌሉያ! እሺ፣ በመቀጠል ከኛ ጋር ለመጀመሪያ ጊዜ ማለት ነው ይሄ የጸሎት ህብረት ነው። እናቶች ናቸው እንዳልኳችሁ፣ ብዙ ጊዜ ያልተገኙም አሉ።
አንድ ግብዣ ወደኛ መጣ። ይሄ ምንድነው? የመዝሙር ድግስ ላይ ሚሊኒየም አዳራሽ ኮንሰርት ላይ እናቶች እንዲገኙ የሚባል መጣና ይሄ ጥያቄ ሲመጣ እንዴት ብዬ ነው አሁን ኮንሰርት ላይ እናቶችን ምጋብዘው ብዬ በጣም ተጨነኩኝ። ለምን ስላልተለመደ ማለት ነውና ኮንሰርት ላይ እንዴት ነው እናቶች የሚጋበዙት ብዬ በጣም ተጨነኩና ለቲሞቼ ነገርኳቸው። በጣም የምወዳቸው በጣም ቃል ስለነሱ ለማውራት ቃል የሚያንሰኝ በብዙ የሚደግፉኝ እንደዚህ አርኪ እየጸለዩልኝ ደግሞ በጸሎት የሚደግፉኝ እንግዲህ ስለነሱ በጣም ብዙ ነው ማውራት ያለብኝ። ይሄ ሰዓት አይበቃኝም። ግን እነሱን ሳወራቸው እጅግ በጣም ወዳ ሰላምዬ እንደዚህ አለች። ቅድም የተናገረችውን ቃል የልጆችን ልብ ወደ አባቶች የአባቶችን ልብ ወደ ልጆች መልሳለሁ ይላል ቃል። ስለዚህ እኛም እንገኛለን፣ በትውልድ መካከል እንገኛለን አለችን። ሃሌሉያ! እኛ እናቶች እንገኛለን አለችና እጅግ ልብ ያረፈ። ከዛ ጠራናቸው፣ ሄድን። በጣም እግዚአብሔር የሚደንቅ ጊዜ ሰጠን። የሚገርማችሁ በየቤታችን የምንማልድላቸው በመሰዊያችን የምንማልድላቸውን እጅግ በጣም ትውልድ እግዚአብሔር በአይናችን አሳየን። በፊት በመንፈስ ተረድተን ነበር ምን ጸልየው። እዛ ኮንሰርት ላይ ስንሄድ ግን በጣም ብዙ የሚያሳዝኑ በወጣትነት እድሜ ያሉ እግዚአብሔርን የሚፈልጉ ወጣቶችን አየን። ስለዚህ ይሄ ትውልድ እንዳያመልጥ እግዚአብሔር በቃ እንድንማልድለት እንድናየው በአይናችን አይተን እንድንሳሳለት እዛ ስፍራ አስገኘን ብለን እጅግ በጣም ተደሰትን። ክብር ለኢየሱስ ይሁን። ስለዚህ ኮንሰርት ላይ ተገኘን ማለት ነው። ሃሌሉያ! ይህ እንዲሆን እህታችን ሀንዬ በመካከላችን ተገኝታ ጸልዩልኝ፣ ከእናንተ ጋር መጸለይ እፈልጋለሁ፣ እግዚአብሔር እንዲረዳኝ ትውልድ እንዲያመልጥ እኔ የምፈልገው በወንጌል ሰዎች እንዲያመልጡ ነውና በእኔ መዝሙር ላይ ብዙ ሰው በወንጌል እንዲድን ጸልዩልን ብላ መጣችና እጅግ በጣም ተደነቅን። ይሄንን ጥያቄ ስታቀርብ እጅግ በጣም ልባችንን ነካው። ስለሷ ጌታን እናመሰግናለን። ይሄንን ግብዣ ለጋበዘችን አሁንም ለዚህ ፕሮግራም ስንጠራት በጣም በደስታ አገኛለሁ ብላ በመካከላችን ስለተገኘች ዘማሪት ሀና ተክሌን ወደዚህ እንጋብዛታለን። ልናመሰግናት እንፈልጋለን። እናንተንም ያው እዚህ በፊት ለፊት ስላገኘኋችሁ ቅድም ሜንሽን አላደረኩም፣ በእናንተ ተወስጄ ነው እና እግዚአብሔር ይባርካችሁ። ድምቀቶች ነበራችሁ የምር እና መኖራችሁ ደግሞ ብዙ ስራ እንደሰራ እዛ ጉባኤ ላይ አምናለሁ እና አምናችሁ ስለመጣችሁ እዚህ ቁጭ ብዬ እያየሁሽ ይሄ ሁሉ ሰው ከተለያየ አቅጣጫ መምጣት ማለት እግዚአብሔር ካልሆነ አይሆንም። እዛ አዲስ አበባ እንኳን ህብረት ተብሎ ብዙ ሰው ተዋውቆም በብዙ አመትም አልፎም ህብረት እንዲህ አይነት ነገር አይሆንም እና እኔ ለራሴ ቁጭ ብዬ ያሰብኳቸው ነገሮች አሉ፣ ወደፊት የምናየው ይሆናል። ግን ይሄ የእግዚአብሔር ዓላማ ነው፣ የእግዚአብሔር እቅድ ነው እና እናንተንም አመሰግናለሁ። እድለኛ ነኝ። እዚህ ህብረት እንድመጣ የረዳችኝ ያው ዜድዬ ነች። ዜድዬ ጎረቤቴ ነች። በቃ በጣም ብዙ ጊዜ ትነግረኛለች፣ አንድ ህብረት አለ፣ የጸሎት ህብረት አንድ ህብረት አለ ትለኛለች። እና ያኔ የፕሮግራሙ ሰሞን ጆይን አስደረገችኝ፣ ከነ አዲስዬም ጋር አስተዋወቀችኝና ስከፍተው ማለት ሁሌ ማለት ኮንቲኒየስሊ ነው ጸሎቱ እና እኔ እንኳን ለኔ ምንም እንደማልሆን ተሰምቶኛል። ይሄ ነገር የሆነው ኮንሰርት ለማድረግም ፈልጌ አይደለም፣ በእግዚአብሔር ሰዓት ነው። ዛም ጉባኤ ላይ ተናግሬያለሁና የራሴን ምስጋና ብዬ ያደረኩት ፕሮግራም ከአመት በፊት አድርጌያለሁ። እግዚአብሔር ስለፈለገው ደግሞ አስፍቶ ሚሊኒየም ላይ እንዲህ በስጋ ብትጠይቁኝ ላስበው አልችልም። እዛ ቦታ ላይ በሴት አቅም ከባድ ነው።
እግዚአብሔር ስለወደደ ያ ነገር ሆነና እናንተንም ሳገኝ ኮኔክት ያደርግላችኋል ማለት ፒክቸሩ ይመጣልና እግዚአብሔር ይባርካችሁ አብራችሁኝ ስለነበራችሁ ከዚህም በኋላ አብረን ስለምንቀጥል እግዚአብሔር የንብረት ይባርክ ከክፉ ያገኛችሁ የክፉ ሐሳብ አያገኛችሁ እናቶችን መመረቅ አልችልም ግን የልቤን መናገር ስላለብኝ ኑሩ ለዚህ ሀገር ታስፈልጋላችሁ እናስፈልጋለን እኔንም ጨምሬና እግዚአብሔር ይባርካችሁ ቴንኪው በጣም ችግር የለውም የሃንዬ የቤተሰቧ ፎቶ ነው እጅግ በጣም የተወደደ ቤተሰብ ነው ያላት እንግዲህ እነዚህ ትንንሽ ልጆች ቤት አስቀምጣ ነው የምታገለግለው ጌታ ኢየሱስ ይባርካት እሺ በመቀጠል ቲሙን ወደዚህ ጋብዛለሁ የጸሎት ቲሞች አስተባባሪዎችን ቶሎ ብላችሁ ወደዚህ እንድትመጡ ጋብዛለሁ እጅግ በጣም የተወደዱ እንግዲህ ብዙዎቻችሁ በድምጽ ነው የምታውቋቸው ዛሬ ደግሞ ባይን ታያችኋላችሁ እና ቲሞቼን በጣም ላመሰግን እፈልጋለሁ የጸሎት ቲሞች አስተባባሪዎች ቶሎ ወደዚህ ኑልኝ እሺ ቲሙስ ከሚሰበሰብ ድረስ ፕሮግራማችንን ገና ከመጀመራችን አንድ እህታችን በዚህ በመካከላችን አለች ቺህታችን ምንድነው ያደረገችው የጂኤምኤም ጋዜጠኛ ናት እና አንደኛ የትውውቅ ፕሮግራማችንን በመካከላችን ተገኝታ በጂኤምኤም ቲቪ ዘገበች ሁለተኛ ደግሞ ስለዚህ ህብረት ይሄ ኮንፈረንስ ብዙ ሰው መስማት አለበት ስትል ወደ ሚዲያ ይዛን መጣችና ልንባርካትን ወዳለን ጋዜጠኛ ቤቲን ወደዚህ ጋብዛታለሁ ቤትዬ እናመሰግናለን ጌታ ኢየሱስ ይባርክሽ እሺ በመቀጠል ደግሞ አንድ እህታችን አለች ትምጣ ላቅም ጋብዣታለሁ ግን ይሄ ግሩፕ እጅግ በጣም የሚወደው ሎጎ ገና ግሩፑ 100 ሰው ሳይሞላ በነፃኔ ለግሩፑ ሰራለው ምክንያቱም ይሄ ግሩፕ ወደፊት በቃ በጣም የሚበዛ ነገር ነው የሚመስለኝ ብላኝ በነፃ ይሄን ምን ወደው ሎጎ ይሰራችልን እህታችን ሆናንያት ዳላክ እዚህ ከተገኘች ብትመጣልን ደስ ይለኛል ሆናንያት አለሽ እሺ አልመጣችም እንግዲህ ስጦታችን ይደርሳታል ጌታ ኢየሱስ ይባርካት እየተከታተለችም ካለ ተባረኪ እንበላት እስቲ
እሺ በመቀጠል ደግሞ ይሄ በጣም የተወደደ ቲም እንዴት እንደምነግራችሁ አላቅም። እንግዲህ በድምጽ ብዙዎቻችሁን ታውቃላችሁ። ስም ቶሎ ቶሎ ብዬ ብጠራ ደስ ይለኛል እንድታውቋቸው። ስም ብጠራ ከዛ ጀምሮ ጠራለሁ። በምኒ፣ ሸጌ፣ ወይንዬ፣ ሄሉ፣ ኪዱ፣ አስተማማኝ፣ ገነት፣ ራህመት፣ ርች፣ መስቲ፣ ፈዲላ፣ ሰሊና፣ ኪዩ፣ ኪያ ተክሉ፣ ያብስራ፣ ሰላምዬ፣ ኪዱ፣ ማሚ፣ የሽዬ ባርኩልኝ። የሽዬ እንግዲህ ረጅም ሰዓት መቆም ትንሽ ስለሚከብዳት ወደዚህ አልመጣችም። ስለዚህ ይሄንን ቲም እንግዲህ እግዚአብሔር በረዳ መጠን ላመሰግናቸው ወዳለሁ። ምክንያቱም ይሄ ቲም እዚህ እንዲደርስ በብዙ በጸሎት በመትጋት ፕሮግራም በማስተባበር ከኔ ጋር አብረው የቆሙ እህቶቼ መወዳቸው ስለሆኑ ለነሱ ጥቂት ስጦታ አያውቁም። ይሄን ስጦታ ምንድነው ይሉኛል። ሁሉ ነገር ስለሚያውቁ ይሄ ምንድነው ይሉኛል እና ይሄንን ፎቶአችንን እንግዲህ በመካከላችን የሌሉትን በኤዲቲንግ ገብተዋል። ይሄ የቲማችን ፎቶ ነው። ይሄን ንብረት እግዚአብሔር አስፍቶት ምድርን እንደሚያወርሰው እናምናለን። ይሄን ስጦታ እንግዲህ ለሁላችሁም ሰጣለሁ ማለት ነው። ሰዓት ለመቆጠብ ለአንድ ሰው ማል ሰጣለሁ፣ ለሁሉም ይደርሳል ማለት ነው። ሰብሰቡላችሁ ያዙልኝ። አንድ ሰው ያግዘኝ። የሽዬ ነኝ። የሽዬን ቃቴ ለማረለ በምስጋና ታውቃታላችሁ፣ በኋላ ትገናኛላችሁ። ሁሉም ደርሶልኛል ወይ? ብዙ ጊዜ እርስ በርስ መመሰጋገን አልተለመደም አይደለ? እርስ በርስ ስጦታ መሰጣጣት አልተለመደም። በእኛ ግን ይቀጥላል። ሃሌሉያ። ያው ከባለቤቴ ጀመርኩ፣ ለባለቤቴም ሰጠዋለሁ። ከባሎቻችን ጋር አብረውን ከሚያገለግሉ ጋር እንደዚህ ስንሰጣጥ ደስ ይላል። ጌታ ኢየሱስ ይባርካችሁ። እስቲ አጨብጭቡላችሁ። እሺ እዚህ ጋር የቀረው ከኛ መካከል የሚያገለግሉን በአሜሪካን ሀገር ሆነው ለሊት ከኛ ጋር የሚያገለግሉን የጸሎታችን ቲሞች አሉ። ሁለት እናቶች፣ አንደኛዋ ገነት ናት። ፕሮግራምን የተከታተሉ ስለሆነ ነው። ገንዬ እናመሰግናለን። ይሄ በመጣች ሰዓት የምትወስጂው ማስታወቻ ስጦታችን ነው። ምክንያቱም ከኢትዮጵያ ወንዞች ማዶ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። ይሄ ነበር የኮንፈረንሳችን። መምጣታቸው አይቀርም አይደለ? ይመጣሉ፣ ከኛ ጋር ጌታን ያመሰግናሉ። ይሄ ደግሞ የመስከረም አንበሉ ነው። እሷም በአሜሪካ ነገር ነው ያለችው። ይሄ ደግሞ በጣም የምንወዳት የአዲስ የራሴ ነው። ጌታ ኢየሱስ ይባርካችሁ። አሁን ወደ ኬክ ቆረሳው እንሄዳለን። የሽዬ እንደምንም ብለሽ መምጣት ትችያለሽ። የሽዬ ካልቻልሽ እናመጣለን። የሽዬ በጣም ድምቀታችን፣ እጅግ በጣም የምንወዳት እናታችን ናት። የሚገርማችሁ ይህ ፕሮግራም ሊካሄድ ጥቂት ቀናቶች ሲቀሩት
የሽዬ ታመመችብንና ድምጿን መስማት አቃተን። በጣም ድምጿ ይከብድ ነበርና እንዴት ነው በቃ ፕሮግራም መጣው ያለች እሷም እኛም መጨነቅ ጀመረን ሳምንቱን ሙሉ። ከዛ አንድ ቀን ሌሊት ላይ በቃ ዛሬ ቁርጥ የሆነ ጸሎት ይጸለይ፣ ነገ ጠዋት በስነ ስርዓት ደህና ሆና እንድትነሳ ይጸለይ ብሎ የጸሎት ቲም በጣም በጭወት በእንባ ተጸለይላት። በማግስቱ ጌታ ይባረክ ተነሳ አለችን። ሃሌሉያ። በእውነት አይታሰብም ነበር እንደጀመራት እንዳመማት ቢሆን የሽዬ እዚህ መምጣት አይማይታሰብ ነበር። ግን እግዚአብሔር ጸሎትን የሚሰማ ጌታ ከኛ ጋር ስለነበረ ሰምቶ ለዚህ አበቃን። ክብር ለስሙ ይሁን። ኬኩን አብረን እንቆርሳለን። አንዴ ኬኩስ እንድንቆርስ ጋብዛለሁ። የሽዬ ሰላምዬ አቡዬ ነው። በጣም ከእግዚአብሔር በታች ምኮራባቸው ምመካባቸው እናቶቼ፣ የጸሎት ቲሞች፣ አስተባባሪዎች እንኳን አደረሰን። መስቴት አለች። መስቲስ ፈዱዬ አያቶች እንዳለ ወደዚህ ኑ። አያቶች እንዳለ ወደዚህ ኑ። አያቶች ማሚ፣ እነዚህ የልጅ ልጅ ያሉ አያቶች ጌታ ይባረክ። እኔ ደግሞ ልጃቸው ማለት ነው። ጌታ ኢየሱስ ይባርካችሁ። ተቀመጡልና እንዴ አንድ ማመስገን ሳናመሰግናቸው እንዳናልፍ ያልኩት ስለነበሩ ነው። ይሄ ፕሮግራም በዚህ መልኩ ደግሞ አምሮ ደምቆ እንዲካሄድ ካላቸው ነገር ለዚህ ህብረት የተቆረሱ ሁላችሁ በዚህ ያላችሁ ሁላችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁ እናመሰግናለን። ጌታ ኢየሱስ ይባርካቸው። አንዴ ለራሳችንና ጨብጨብ። ተባረኩ። እና ደግሞ ማዕድ በማዘጋጀት ላይ ቤቷን ሰታ ቤቷ ምግብ እንጀራ አስጋግራ ያመጣችልን እህታችን ጸገነትን ጌታ ኢየሱስ ዘመኗን ይባርክ። ሌሎችም ስማችሁን ፕሮግራም በመደራረብ እንግዲህ ልረሳ እችላለሁ። ታውቃላችሁ ሰው ፍጹም አይደለምና ያላመሰገንኳችሁ ለዚህ ህብረት መሳካት የበኩላችሁን ድርሻ የተወጣችሁ ለዚህ ፕሮግራም የበኩላችሁን የተወጣችሁ ሁሉ ጌታ ኢየሱስ ዘመናችሁን ይባርክ ልል እወዳለሁ።